ክፍል 8 መጅኑን ለይላ እውነተኛ የፍቅር ታሪክ። ሼር፣ ሰብስክራይብ፣ ላይክ ማድረግ አትርሱ። ቀይስ ከእለት ወደ እለት ሁኔታው እየከፋ መጣ። ጸጉሩና ጺሙ አንጨፍሮ ትቶት በየመንገዱ ላይ እያለ ይጮሃል። ስለሷ የተለያዩ ስንኞችን እየቋጠረ ያነበንባል። ምግብ አልፎ አልፎ የአባቱ አሽከር ይዛለት ስትመጣ ካልሆነ በቀር አይበላም። ያ ምሉእ ተክለ ሰውነቱም በዚሁ ምክንያት ተከስቷል። ለአለባበሱ ይሰጥ የነበረው ከፍተኛ ትኩረት እንኳን ተወግዶ እንደ ነገሩ ያገኘውን ጣል አድርጎ መዞር ጀምሯል። ከንፈሩ ከውሃ ጥም የተነሳ ክው ብሎ ደርቆ የልጥ ቅርፊት መስሏል። ወደ መንደሩ ከገባ ራሱን አይቆይም። በፍጥነት ወጥቶ ወደ ዱር ገደል ይሸሻል። ሰው ከማውራቱ ይልቅ ዝምታው ረዝሟል። ቤተሰቦቹ እንዳያገኙት ጋራ ለጋራ እየዞረ በየመሸበት መተኛት ይዟል። ራሱን ጥሏል። ቀድሞ ሲያሽሟጥጡ የነበሩ ሰዎች ሳይቀሩ የነገሩን መራራነት ሲያዩ ወደ ማዘን ተለውጠዋል። ለይላም ብትሆን ሻም ውስጥ ምንም እንኳን እንደሱ ራሷን ባትጥልም እያስተናገደች ያለ ስቃይ ከእርሱ አይተናነስም ነበር። ተረጋጋች ሲሏት አልቅሳለች፣ ተኛች ሲሏት ነቅታለች፣ በላች ሲሏት አስመልሳለች። ሁሉም ነገር ምቾት ሊሰጣት አልቻለም። በአግባቡ ያወራችበት ጊዜ የለም። ሴት ናትና ከአባቷ ትዕዛዝ ብትወጣም የሚጠብቃት በባሪያ ፈንጋዮች ተጠልፎ ወደ ሩቅ ሀገር መወሰድ እንደሆነ ታውቃለች። ባርነት ደግሞ ትርፍ በማያውቁት ሀገር የማያውቁትን ሰው መጫወቻ መሆን ነው። አንዳንዴ የቀይስ ስቃይ ይሻላል ብላ ታስባለች። ቢያንስ እንደፈለገ ይንቀሳቀሳል ትላለች። እንደገና ደግሞ ከጓደኞቿ እንደሰማችው ሲሆን የነበረው ስታስታውሰው ፊቷ ኩስኩስ አድርጋ አረ የኔ ይሻላል፣ ወዳጄን አሰቃየሁት ብላ ማልቀስ ትጀምራለች። አባቷ እንኳን እርሷን አርቄ ልቧን አድናለሁ ብሎ አስቦ የነበረው ቢሆንም ይህን ትዕግርተኛ ፍቅር በዋዛ የሚነቀል አለመሆኑን እየተረዳ መጥቷል። የካዕባ ዱዓ። ከጥቂት ጊዜ በኋላ የቀይስ ሁኔታ ያስጨነቃቸው ሰዎች ወደ ሙለወህ ሄደው ምናልባት አሁን የሀጅ ወቅት ስለሆነ ወደ ቅድስት ከተማ መካ ብትወስደውና የሀጅን ስርዓት እየተገበረ ቀይስም ካዕባ ላይ ጠዋፍ እያስደረክ ዱዓ ብታደርግለት ራሱንም ቢሆን የካዕባ ልብስ የሙጥኝ ብሎ ዱዓ እንዲያደርግ ብታደርገው በቅድስቲቷ ከተማ በቅዱስ መስጂድ በብሩኳ ካዕባና በልብሷ በረከት አላህ የሌላን ፍቅር ይነቅልለታል ሲሉ አማከሩት። አባትየው ምክራቸውን ተቀብሎ ሳይውል ሳያድር ስንቁን አሰናድቶ ለተወዳጁ ልጁ መዳን የአቅሙን ሊለፋ ከሀጅ ተጓዦች ጋር ሀጅን አብሮ ነይቶና ቀይስን አስከትሎ ወደ መካ አቀና። የዛኔዎቹ የደጉ ዘመን ሙስሊሞች ለቅድስት ከተማ መካ ለካዕባ የነበራቸው ውዴታና አክብሮት እንደኛ ዘመን የወረደ አልነበረም። የዚያ የሰለፍ ሷሊህ ዘመን ሰዎች አላህ ከምድር ሁሉ በመረጣት መካ ውስጥ ወዶ ያስቀመጣት ቤት በሚል ገላጭ ቃል ክብር ያጎናጽፋትን ካዕባን ተደግፈው ወይም ልብሱን ይዘው በንጹህ ልቦና ያደረጉትን ዱዓ ጠብ እንደማይል በተደጋጋሚ ሞክረው ያረጋገጡት ሀቅና በመልእክተኛው ምክሮችም የተገነዘቡትን እውነት ነበር። ምንም አይነት በሽታ የያዘው ሰው ንያ አድርጎ ከዘምዘም ውሃ ቢጠጣ ፈውስ እንደማይዘገይበት እንደዛው። በዚህ የተነሳም ከየክፍለ አህጉራት በሀጅና በኡምራ ስርዓት ወቅት ዱዓቸው በልባቸው ህመምተኞቻቸውን ደግሞ በጀርባቸው አዝለው ወደ ቅድስት ከተማ መካ የሚተሙት ሙስሊሞች ቁጥር ስፍር አልነበራቸውም። አባትና ልጅ ከሀጅ ተጓዦች ወይም ሁጃጆች ጋር በጉዞ ላይ ሳሉ
ሙለወህ ቀይስና ምግብ አልቀራረበለትም ብለው ብዙ ስቃይ አሳልፈዋል። ቀይስ ከብዙ ትግል በኋላ አባቱን አጥብቆ ይወድ ነበርና በሞቴ እየተባለ ቢሆንም ጥቂት ነገር ይቀምሳል። ነሸጥ ብሎም የሚያወራው እንኳን ወጉ ስለ ሌይላ ወይም ፍቅሯን የሚዳስስ ሲሆን ብቻ ነው እንጂማ ሌላ ርዕስ ላይ አንዳች ተሳትፎ ሲያደርግ ታይቶ አይታወቅም። የመንገድ ጓደኞቻቸውም ከሙለውህ ጋር እንደፈለጉ ይጫወቱ እንጂ ዝምታ የበዛውን ቀይስን ሬሳ በዝምታው ተፈራ እንዲሉ ዝምታ እያስፈራራቸው ደፍረው አያወሩትም ነበር። እርሱም ከነሱ ትቶ ወይም በግጥሙ ሌይላን እየጠራ ናፍቆቱን ይወጣል ወይም በዝምታ ይዋጣል። መንገደኞቹ ከቀናት ጉዞ በኋላ መካ ገብተው ከአባ ዘንድ እንደደረሱ እንደ ደንቡ ጠዋፍ አደረጉ። በኋላም ሙለወህ ቀይስን በስስት እያየ ልጄ ሆይ አሁን ከአባን ያዝና ልብሱ ላይ ተለጠፍና ጌታዬ ሆይ ከሌላ ፍቅር አጽዳኝ፣ ከአንደበቴም አላቀኝ ብለህ ዱዓ አድርግ ብሎ ጸጉሩን ደባብሶ ወደ ካዕባው ገፋ አደረገው። ቀይስም እሺ ብሎ ወደ ካዕባ ተጠጋ። ያንን የተከበረ ቤት ተደግፎና ልብሱን ጭምቅ አድርጎ ይዞ ዱዓውን ጀመረ። ይሁን እንጂ ዱዓው የሚያደርገው አላህ ከሌላ ፍቅር እንዲያላቅቀው አልነበረም። አባቱ ጠጋ ብሎ ልጁ የሚለውን ለማዳመጥ ሲሞክር የሰማውን ማመን አቃተው። እውነትም አልመስልህ አለው። እስካሁን የልጁ ጤነኝነት ሲያጠራጥረው የነበረው አባት ቆረጠለት። እኔ ጤነኛ ነው ትንሽ እከል ናትላለሁ እንጂ ልጄን ከለየለት ሰንብቷል ሲል ጮኸ። ቀይስ አንተ ኃያልና ሁሉን አድራጊ ጌታ ሆይ ከሁሉም ወንጀሎቼ ወደ አንተ ንስሐ እገባለሁ። ከሌላ ፍቅር ግን ንስሐ መግባት ግን አልችልም። ጌታዬ ሆይ ሌይላን ስጠኝ። ከሌላ ነጥለህ ህመም አታብዛው። ፍቅሯንም ይበልጥ ጨምርብኝ። እሷንም ፍቅሯን አትንፈጋት እያለ ነበር ዱዓ የሚያዥጎደጉደው። በካዕባ ሰበብ ዱዓው ተቀባይነት አግኝቶ ልጁን ከፍቅር ነፃ አድርጎ መመለስ ያለመው አባት ብልጭ አለበት። ልጁን ቢያጥቡት ጭቃ ሆነበት። እየቆሉ ጥሬነት ፍንትው ብሎ ታየው። እናም ቀይስን በበትር መዳፍ ደርግሞ ጣለው። ቀይስም መሬት ላይ ተዘረገፈ። ቀይስ በተንጋለለበት የተመታው ፊቱን በመዳፉ እያሻሸና በዓይኑ እንባ እያቀረረ የቋጠረውን ስንኝ ግን ይባስ ሙለውህን አሳረረው። ጌታዬ አንተነህ በልቤ ላይ የዋልከው የበዛ ውለታ ምህረት ያፈሰስከው። ሊተኙ ተጋድመው ፍቅርን ለሚያወሱ በሰው እጅ ወድቀው ለሚለዋወሱ በጎ አልላቸው። የፍቅረኛሞችን ሌሊት ምቾት አርገው ደግሞ የእሷን ፍቅር ልቤን አትንፈገው። አሚን ያለን ሁሉ በእዝነትህ ፈልገው። ቀይስ አኳኋኑን የሚያሳዝን ነበር። ስለ ጉዳዩ የማያውቁ ሰዎች ሳይቀሩ በሁኔታው ብቻ አዘኑለት። ቢሆንም የቀይስ አባት ከፍተኛ ቁጣ ውስጥ ነው። ቀይስ ግን አላቆመም፣ ቀጠለ። ለሐጅ ሀረሙት መካ ተሰብስበው አላህን ለመኑት ነፍሴን ማራት ብለው። እኔ ግን ለብቻ ቅድሚያ የጠየቅኩት ለነፍሴ ሌይላን ነው። ሌይላን ብትሰጠኝ በህይወት ዘመኔ ማንም አይቶብትም አርጎ ልክ እንደኔ። አንቺን ምለው ባከብርሽ ነው እንጂ ሌላ ምን አለና። አይንን የሚሞላ ፍቅረኛ ነውና። ብጠላሽ አይደለም ወይም ነፍሴ አኩርፋሽ ወዳንቺ ማልመጣው። ካንቺ የሚገባኝ ቢያንስብኝ ነው እጣው። ወዳንቺ ብመጣ አያስቀምጡሽም ደጋግሞም አይተዋቸው ፍቅረኛው እያሉ የማውራት ፍቅራቸው። አባትየው ይሄንን ሲሰማ ዳግመኛ ሊመታው ተገላገለ። በስፍራው የነበሩ ሰዎች ግን እንዴት ሀረም ውስጥ ሰው ትደበድባለህ ብለው አስቆሙት። እናም
በቀልቡ ከእርግማን የተሻለ ቃጠሎውን የሚያበርድለት ነገር እንደሌለ ተሰምቶት ሊረግመው ካሰበ በኋላ ብረግመው ዕዳው ለኔ ነው ብሎ ተወው። ልጁን መርገምና ራሴን መሸናት ተመልሶ ጉዳቱ የሚለው ሀገረኛ ትውፊት ሙለውህድ ዘንድ በአግባቡ ይታወቀው ኖሯል። ለይላ በሚና የቀይስ አንደበት የሚያፈልቃቸውን የግጥም ቤቶች በስማ ቁጥር ሀዘኔታውና ቁጭት ንዴትና ቁጣው የሚያይልበት አባት በልጁ አይጨክኑ ነገር ሆኖበት ማሽላ እያረረ ይስቃል በሚለው ዘዬ ነገራትን ያልፋቸው ጀመር። ንዴቱን ዋጥ አድርጎ ልጁን ይንከባከባል። የጠጠረ ውርውር እለት ሙለውህ የቀይስን እጅ ይዞ ወደ ሚና አቀና። ከሐጅ ስርዓት ዋና ዋና ተግባራት መካከል አንዱ የጠጠር ውርወራ ስርዓት ነው። ተግባሩም ነብዩላህ ኢብራሂም ሸይጧን በሶስት ጉድጓዶች ተራ በተራ ብቅ እያለ ሲያያቸው በሰባት ጠጠር እየወረወረ ማባረራቸውን ለማስታወስ የሚከወን ነው። ይህ ማለት ግን ሸይጧን አሁንም በእነዚያ መወርወሪያ ጉድጓዶች ውስጥ አለ ማለት እንዳልሆነና እዚያ ቦታ ላይ ያኔ በነብዩ ኢብራሂም መባረር በኢስላም የታወቀ ነው። ቀይስና አባቱ ሙለወህ የጠጠር ውርወራውን በሚከናወንበት ሚና በራሳቸው ድንኳን ውስጥ ከአብሮ ተጓዦቻቸው ጋር ሳሉ በድንገት ከሌላ ድንኳን የሚስተጋባ ጉልህ ድምጽ የሁሉንም ትኩረት ሳበው። የአንድ ሰው ጥሪ ነበር። ለይላ የሚል ጥሪ። ሰውየው ሚስቱን ወይ ልጁን ወይ አንዲት ለይላ የምትባል ሴት እየጠራ ነበር። ቀይስ ግን ለይላ የሚለውን ጥሪ ገና እንደሰማ ራሱን ስቶ ወደቀ። በአካባቢው ያሉ ሁጃጆች ደንግጠው ተሰበሰቡ። ምን ራሱን እንዳሳተው ግን አያውቁም። አባትየው ግን ይባስ ልቡ ደማ። ቀይስ ለምን እንደወደቀ የሚያውቀው ለይላ የሚለውን ጥሪ አብሮ የሰማ አባት ብቻ ነበርና። ሰዎቹ ምን ሆነ? የሚጥል በሽታ ነው? ለምን ዘምዘም አታጠጣውም? ዘምዘም አምጡለት እያሉ ይንጫጫሉ። ሙለወህ ግን ከተዘረረው ልጁ ፊት ቁጢጥ ብሎ ተቀምጦና ራሱን በእጁ ይዞ የሚያደርገውና የሚለው ጠፍቶበት ዝም ብሏል። ዘምዘም የያዙ ሰዎች መጥተው ቀይስ ላይ እየረጩ እስኪያነቁትም ከጠለመበት ሀሳብ አልተመለሰም። ትንሽ ቆይቶ ቀይስ ፊቱ ተለዋውጦ ነቃ። በሰዎች ድጋፍ ተስተካክሎ ተቀምጦ ሲያበቃም በየቦታው ለተገኘው ሁሉ ራሱን የሳተበትን ሚስጥር ለመናገር የፈለገ ይመስላል። ገናኑን ግጥሙን ከረቂቅ ስዳሮት አፍላቂ አእምሮ እየጎነነ አነበበው። በእርግጥ አላውቅም፣ አልችልም ልወቅሰው። ሚና ኸይፍ ሳለን ለይላን የጠራ ሰው የልቤን ሀዘን ግን ድንገት ቀሰቀሰው። እሷን አልነበረም የሚጠራው ለይላ ከኔዋ ሌላ ናት። ግን ድንገት ሆነና ልቤን ሰነጠቃት። ተሰማኝ ከልቤ ሰክና የነበረች አንዳች በራሪ መንጭቆ እንዳወጣት። በምድረ በዳዋ ሌላ ሻም ውስጥ ሆና እዚህ ይጠራታል አይኑ ያጥፋውና። ይህ ሆኖ እንዳበቃ ቀልቤን አጽናናሁት። መልሶ ሲመክረኝ ጆሮዬን ሰጠሁት። ከሚወዱት መራቅ ከሆነብህ ፍርጃው መቆፍጠን ነው እንጂ መታገስ ሚበጀው። ሌላ ምን አለና ወዶ መለየቱ ትካዜ ናፍቆቱ ከፍምም ይፈጃል መቻል ነው ብልሃቱ። ቀይስ ይህንን ግጥም አንብቦ እንደጨረሰ እዚያ የነበሩት ሁሉ በግርምት አፋቸውን ያዙ። ገና ራሱን ከማያውቅ ሳያረጋጋ እዚያው ስለተከሰተው ነገር በድንቅ አገላለጽ በግጥም ሰድሮ ማንበቡ አደነቁ። ለይላ የምትባል ሴት አፍቅሮ
እየተሰቃየ ያለ ስለመሆኑም አወቁ። በሐጅ ስርዓት ላይ ሆኖ ሙሉ ቀልቡን ለአላህ አጥርቶ ሌሎችን ሀሳቦች ማስወገድ ሲገባው በዚያ በወርቃማ ወቅት እንኳን ሴትን ማሰብ ደግሞ እንዲናደዱበት አደረጋቸው። የሁጃጆች ዱዓ። የቀይስ አባት የሚሆነው ጠፍቶታል። ቀይስ ያነበበውን ግጥም በሰማ ጊዜ ተስፋ እንደ መቁረጥም ዳግም እንደ መበሳጨትም አደረገው። ለረጅም ሰዓት ዝም ብሎ ቆየ። በአላህ ላይ እንዳመፀ ሳይሆን ጥበቡን እንደ መጠየቅም አደረገው። እንደውም ጌታዬ የትኛው ወንጀሌ ከፍቶ ነው በምወደው ልጅ የምትፈትነኝ? እሱንስ ምን ቢያጠፋ ነው ይህን ሁሉ መከራ? ምናለ ይህንን እርኩስ ፍቅር ገላግለኸው ልጄን ወደ አቅሉ ብትመልሰው እያለ አጉመተሞተ። ትንሽ ቆይቶ ዱዓዬን አላህ ያልተቀበለኝ ወንጀሌ ቢበዛ ነው ብሎ አሰበ። እናም ከሁጃጆቹ መካከል ቢያንስ አንድ ደግ የአላህ ባሪያ አላጣም። ምናልባት እርሱ ዱዓ ቢያደርግለት አላህ ዱዓዬን ይቀበለዋልና ልጄም ከእብደቱ ይድንልኝ ይሆን ብሎ አሰበና እምር ብሎ ተነሳ። አስከትሎም ቀይስ ከማጅራቱን ጨምድዶ ይዞ ወደ ተሰበሰቡ ሰዎች እየወሰደ በአንዲት ሴት ምክንያት ያበደ ልጄን አላህ ያሽርልኝ ዘንድ ዱዓ አድርጉልኝ እያለ መማፀን ጀመረ። ጀማዓ ከድንኳን ወደ ድንኳን እያዘዋወረ እስኪደክመው ድረስ ዱዓ አስደረገለት። ሰዎቹም አንድ ለአባትየው ለሌላ በሌላ በኩል ለቀይስ እያዘኑ ዱዓ አደረጉለት። ከበኑ አሚር ጎሳ አብረዋቸው የመጡ ሰዎችም ከሙለውህ ጋር አብረው ሲዞሩ ቆዩ። አብረው ተንገላቱ፣ አብረው ደከሙ። ቀይስ ሆይ ግን የሚደንቀው አይነት ሰው አይደለም። እብድና ብርድ ያስቃል። በግድ ነውና ተረቱ። ሁሉም ደክሟቸው ወደ ድንኳናቸው እየተመለሱ ሳለ ቀይስ ያነበበውን ግጥም ሳይፈልጉ አሳቃቸው። ከሙለውህ ውጭ ያሉት የሀገር ልጆች ሁሉ ፊታቸውን በጥምጣማቸው እየሸፈኑ ድምፃቸውን አዳፍነው ሳቁ። ቀይስ በዚያ ሁሉ ዱዓ መሃል አልፎም አሁንም ሌላ ይላል። ግጥሙ የሚከተለው ነበር። ልቦች ሁሉ ገብተው በሚረዱበት፣ ሁጃጆች በዝተው በሚጋፉበት፣ ቀልቦች ላላህ ረክተው በሚጣሩበት በዚያ ክቡር ስፍራ ሐረም በሚሉት መካ ከተማ ላይ እኔ አውስቼሻለሁ። እንዲህ ብዬ ነበር እውነት እልሻለሁ አንተ አዛኝ አምላኬ እዝነትህ ከቁጣህ እጅጉን በልጧል። አስተውየዋለሁ ወንጀሌም አፍጥጧል። ንስሐ መግባት አይደለም የሚቀር ሌላን ማፍቀር ሲቀር ልቧን በልቧ ውስጥ ማስያዣ አድርገው ንስሐ ልገባ ቢል እንዴት ነው ሚረጋው? ቀይስ ይህንን ሲል እየሰማ ያለው ሙለወህ የቀይስ እጅ በእጁ ይዞ ወደ ድንኳናቸው የደረሰው ውስጥ ያለውን ቁጣ እንደምንም ተቆጣጥሮ በዝምታ ተውጦ ነበር። አሁንም በልጁ ተስፋ ቆርጦ ሌሎች መፍትሄዎችን በማሰብ ላይ ነው። ከተራራው እናት። ዋናው የሐጅ ስርዓት ተጠናቆ ሰዎች ወደ ሀገራቸው መመለስ ቢጀምሩም ሙለወህ ግን በልጁ ላይ ለውጥ ሳያይ የቅድስት ከተማ መካን አየር መልቀቅ አልፈለገም። ቀይስ መካ ሆኖ ናፍቆት በረታበት። ሌላ የሌለችበትና አየሩ በማትመገው ከባቢ ውስጥ መቆየቱን አልቻለም። ምናልባት ሌላ ወደ በኒ አሚር ጎሳ ተመልሳ ሊሆን እንደሚችል ይገምታል። በዚህ ሁሉ ጊዜ አባቱ ከጎኑ ቢኖርም ብዙም ቦታ የሚሰጠው አይነት አልሆነም። በዚህ ከሌላ ውጪ ቦታ የሚሰጠው አንዳች ነገር አልነበረም። አንዴ አባትየውና
አናፍሰው ንጹህ አየር ውሰድ ብሎ መይሙን የተሰኘውን ጉድጓድ ወዳለበት አንድ ተራራ ወሰደው። ተራራው ላይ መጡ። ታዲያ ጫፍ ላይ ሲደርሱ ቀይስ ፈትለክ ብሎ ወደ ገደሉ ተቅጣጭቶ ቆመ። ቀይስ ራሱን ከተራራ ላይ ወደ ታች ሊፈጠፍጥ እንደሚችል የገባው አባት ደርቆ ቀረ። ከዚያ ቀይስ ብሎ ሁለት እጁን ወደ ፊቱ ዘርግቶ እያውለበለበ ቆይ ልጄ ተው አንዴ ስማኝ እያለ መለማመጥ ጀመረ። በዚህ መሃል ሰዎች ተሰብስበው ምን ማድረግ እንዳለባቸው ስላወቁ የሚሆነውን ማየት ጀመሩ። አባት ዘልዬ ላንቀው ብንቀሳቀስ ያዘኝ ብሎ ቢዘል ብሎ ፈርቶ ቀይስ ጥቂት ዝም ብሎ ቆይቶ አሻግሮ እያየ ወደ ግጥሙ ገባ። ከወዲያ ከወዲህ እንዳሻው ገላብጦ ፍቅር እንደሚድል አውቆና አስረግጦ ከተራራው እናት ራሱን ቁልቁል መጣል ነበር ቀይስ እቅዱ። መቼም ፍቅር እንደሁ መግደል ነው ልማዱ። የሌላ ውዴታ ክፉኛ ቀለጠው አዘለው አፋቅሮ መታገስ ለማን ተቻለው። ሞት ያለው እድሜው ደርሶ ጽዋ አያስጨልጠው ሩህ እንኳን ሳይወጣ ሳይሞት መሬት ዋጠው። ቀይስ ይህንን ብሎ ራሱን ለመፈጥፈጥ ፈራ ተባ እያለ ባለበት አንድ አባ ሚስኪን የተባለ ሰው ቦታው ላይ ደረሰ። ያኔ ከተራራው ስር የነበሩት የበኒ አሚር መንደር ሰዎች ቀስ ብለው ይህንን ራሱን ሊያጠፋ ሚሰናዳውን ሰው መጅኑኑ ለይላ መሆኑን ነግረው እንዲተባበሯቸው ጠየቁት። በጊዜው የመጅኑኑ ለይላ ታሪክ በመላው አረቢያ ምድር በነጋዴዎች አማካኝነት እንደ ትንግርት እየተወራ በሰፊው ታውቆ ስለነበር አባ ሚስኪን ቀይስ ለማወቅ ጊዜ አልወሰደበትም። ምን ላድርግላችሁ ሲል ሀሳብ ይሰጡት ዘንድ ጠየቁት። ያኔ አንተ መንገደኛነትህን ስለሚያስታውቅ ቀረብ ብለህ ለይላ ከምትኖርበት ሀገር ከነጂድ ነው የመጣሁት ብለህ አውራው። ለይላም ከሻም ወደ ነጂድ መመለሷን ንገረው። ምናልባት ሀሳቡን ቀይሮ ከተራራው ይወርድልን ይሆን አሉት። ሰውየውም ጠጋ እንዳለ ሰዎቹ ከፍ ባለ ድምጽ ቀይስ ሆይ ይህ ሰውዬ ከነጂድ አሁን እንደደረሰ ነው አሉት። ቀይስ ሁሉንም ተወው። ሊያደርግ የነበረውን ረሳው። ከተራራውም ወረደ። ሙለወህ ባለበት በእፎይታ ቁጭ አለ። ቀይስ ሰውየውን አጠገቡ ቁጭ ብሎ ስለ ለይላ ጠየቀው። ሰውየውም ስለ ደህንነቷ ከሻም ወደ ነጅድ ስለመመለሷ አጫወተው። ቀይስ እያለቀሰ ስለ ነጅድና ለይላ እየሰማ ተረጋጋ። በነገታው ግን ቀይስ መልሶ ወደ ነበረበት ሁኔታ ተመለሰ። ድንገት አባቱን ጥሎ በመካ ውስጥ ሀገሩ ሳለ ያደርግ እንደነበረው በየሰርቻው እየዞረ ከራሱ ጋር ማውራት ጀመረ። አባትየውም ቀይስን ለቀናት ሲፈልገው ቆይቶ መጨረሻ ላይ አገኘው። ያለበት ሁኔታ ባየ ጊዜ ይበልጡኑ አዘነ። አቧራ መልበሱን አስተውሎ አለቀሰ። አቅፎም ያባብለው ገባ። ልጄ እስከ መቼ እንዲህ እየተሰቃየህ ትኖራለህ? ሳታገኝ አትመኝ ሲል አልሰማህም እንዴ? መላ ለሌላው ነገር ዝም ብሎ እድሜ መጨረስ ምንድነው? ተው እንዲህ አትሁን እያለ ሲያለቅስ ቆይቶ መጨረሻ ላይ ልጄንማ አይኔ እያየ ለእብደት አልሰጥም በማለት አብሽር ወደ በኒ አሚር መንደር እንመለስ እንጂ ለይላን እንደምንም ብዬ እድርሃለሁ። ሰላምህን የድሮ ማንነትህን እመልሳለሁ። ብቻ አንተ ራስህን ከስሜታዊ በማውጣት አግዘኝ እያለ ለረጅም ሰዓት ወትውቶ አሳመነው። ከቅድስት ከተማ መካ ቆይቶ በኋላም
አባት ሙለወህ ቀይስን ይዞ ወደ በኒ አሚር መንደር ሲመለስ ቀይስ በጥሩ ሁኔታ ላይ ሆኖ ነበር። ሁኔታውን ያዩ ቤተሰቦቹ ከበሽታው አገግሞ የመጣ መስሏቸው ተደስተዋል። ቀይስ ግን ገና ቤቱ ከመግባቱ የጠየቀው ሌይላ ከሻም መምጣቷን እውነት ነውን ብሎ ነበር። የሌይላን እጅ ለትዳር ቀይስ ሀገሩ በገባ የመጀመሪያው ቀን ቤተሰቦቹ ሌይላ መምጣቷን አረጋግጠውለት የሰከነ ቢሆንም ሄጄ ልያት ወይስ ልቅር በሚል አጣብቂኝ ውስጥ እየተጨነቀ ነበር። ማገባደጃቸው ላይም አባቱ ሌይላን እንደሚድርለት ቃል መግባቱን ከግምት አስገብቶ ነገራቶችን እንዳላበላሽ በማለት ትዕግስት መርጦ ተረጋግቶ ተቀመጠ። በዚያ በኩል ሌይላ ራሷን እያጣጣረች ነው። ከሻም ከተመለሰች ጀምሮ ጓደኞቿ ስለ ቀይስ የሚነግሯት ነገር ሁሉ እጅጉን እየከነከነ ሰላም ነስቷታል። እሷም ገጣሚ ሆና ማንበብን ጀምራለች። ቀይስ በመካ ምን ሊገጥመው እንደሚችል እያሰበች የናፍቆቷን ታንጎራጉራለች። ቀንም ሌሊትም ከቤቷ ሳትወጣ ኩርምት እንዳለች ትውላለች። አባቷ እያስፈራራትም እናቷም እየለመነቻት ቢሆንም በጭራሽ ካለችበት የህይወት ስቃይ መውጣት አልቻለችም። በተለይ ቀይስ ከመካ ከመጣ በኋላ እሷን ለማየት ወደ ደብዳቤ ለመላክ አለመሞከሩን ጭንቀት ውስጥ ከቷታል። ለሌይላ ቀይስ ሊያየኝ ያልሞከረው ፍቅሬን ወጥቶለት ይሆን የሚል ስጋት ብቻዋን ወገብ ሰባሪ ነበር። ቀይስ አባቱ ከመካ ወደ መንደራቸው ከተመለሱ ቀናት ያለፉ ቢሆንም ሌይላ ለቀይስ በመዳር ዙሪያ አባትየው የወሰደው ምንም አይነት እርምጃ ስላልነበረ ቀይስ የተረጋጋ የነበረ መንፈሱ መልሶ ታወከ። በታላቅ ትዕግስት ከቤት ባለመውጣቱ ያሳለፋቸው ቀናቶችም ዋጋ አጡበት። አባቱ ፈልጎ እንዲያደርግ እንጂ ራሱ ወትቶት አባቱን ማነሳሳት አልፈለገም። ለዚያም በዝምታው ተከልሎ ከርሞ ቀይስ ቀስ በቀስ ወደ ቀደም ሁኔታው ተመለሰ። ከቤት ወጥቶ መጥፋት ጀመረ። የለመዳቸውን ኮረብታዎች መንገደኛው አደረገ። ቀናት አልፈዋል። ቀይስ አሁንም የሌይላን ስም ከመጥራት አልተወገደም። እንደው ከበፊቱ ብሶበታል። አባትየውም ያለው አማራጭ ቀይስን መዳር መሆኑ ቢገባውም ገና የሌይላን አባት እምቢተኝነት ሲያስብ ለሽምግልና የመሄዱ ረብ የለሽነት በአመዛኙ እንዲሰማው አድርጎታል። በተለይ ደግሞ የሌይላ አባት እና የቀይስ አባት በውርስ ጉዳይ በመካከላቸው አለመግባባት መኖሩንና የሌይላን አባት የቀይስን አባት ሀቄን ወስዶብኛል የሚል እምነት አሳድሮ ቅያሜ ውስጥ መግባቱን ነገሩ መፍትሄ አልባ አድርጎታል። በዚህ የተነሳም አባት መካ ላይ የገባውን ቃል መፈጸም እንዳይችል ሆኗል። ሁኔታው ደግሞ ቃሉን መሙላቱንና ቀይስን ከሌይላ ጋር ማጋባት ወይም ደግሞ ለእብደት አሳልፎ መስጠትና ልጁን እስከ ወዲያኛው ማጣት ከሚባሉ ሁለት ከባድ ነገሮች አንዱን በመምረጥ የግድ መሆኑን አስረድቶታል። ያሉት ከሚጠፋ የወለዱት ይጥፋ ያሉት ብሂል ገጥሞበታል። ያለውን የሚያደርገውን እንደሆነ የልጁን መጥፋት እርግጥ ሆኖበታል። የቀይስ አባት አንድ እድል ልሞክር ብሎ ለመጨረሻ ጊዜ ቀይስን ለማስለመን አሰበና ቤተ ዘመዱን ሰብስቦ ሀገር ያለ ምክር ቤትም ያለ ማገር አይቀናምና ልጄን መክራችሁ ካለበት ጭንቅ ገላግሉኝ አላቸው። እርሱም ተራ በተራ ቀይስን መውቀስና መማጸናቸውን ተያይዘውታል። ቀይስም መጀመሪያ ላይ የሀሳባቸውን ጭብጥ ለመረዳት አስቦ አዳመጣቸው። ኋላ ላይ ግን ጉዳዩ የሌይላን የማስተው ንዝነዛ ነውና ጆሮ ዳባ ልበል ብሎ ተዋቸው።
እየሰማቸውም እንጂ አያዳምጣቸውም አልነበረም እያዳመጣቸውም አልነበረም። እነሱ ያወራሉ